ይህ ሁሉ የምታያቸው ህዝቦች በአግራሞትና በመደነቅ ምን እያዩ ያሉ ይመስላችኋል? ነገሩን ከመናገሬ በፊት ግን ምን ያህል ነው እርስ በርስ የተጨካከን ነው? እንዴት እንደዚህ አይነት ቦታ እንዳለ እስካሁን ሳትነግሩኝ፣ በመሃል በአዲስ አበባ በመሃል በቀበና የፕሮጀክት እንደተመረቀ እንዴት እስካሁን ሳትነግሩኝ? ቦታው ማለት ነው ከምላችሁ በላይ እጅግ በጣም ነው የሚያምረው። ማለት ሀገራችን ውስጥ የተሰራ ያህል ራሱ አይመስልም። አሁን ላይማ ሀገራችን እኮ ዱባይን እያስናቀች ትገኛለች። በጣም የሚያምር ቦታ ነውና ያንዳንዱን አሳያችኋለሁ። ከዛ በፊት ግን የተወሰኑ አዳዲስ ነገሮች አሉ። ከነዛ አዳዲስ መካከል ብቻ ይሄ ብቻ አይደለም። ታዲያ አዲስ ነገር ከዚህም የበለጠ ትልቅ አዲስ ነገር አለ። ታዲያ እዚሁ አካባቢ ላይ ፕሮጀክቱን እንደዚሁ ማየት በምትችሉበት በሚያስችል ሁኔታ ላይ ዴማሆፕ ሪል ስቴት የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 4 መኝታ እየገነባ ይገኛል። ኢንዲያን ኢንተርናሽናል ስኩል አጠገብ ማለት ነው። ታዲያ እዛ ላይ በ15% ቅድመ ክፍያ ብቻ ከኛ ማግኘት ትችላላችሁ። ዝርዝር መረጃ ለማወቅ የምትፈልጉ ሰዎች እታች በምናስቀምጥላችሁ ስልክ ደውሉ። እንግዲህ እንዳይረሳ ሳይቱ ለማየት ስትመጡ ይሄንንም አብረን እናየዋለን ማለት ነው። ደውሉልኝ። እኔ ስሜ ላይ ነኝ ከዴማሆፕ ሪል ስቴት ባይ